የእናት ጎመን አደረገው በቃ ጨመጨዋለሁ አባቴ አርገልህ እናቴ ከልቤ ወል ማንም ትዳዳ ከሚበላ አንተ ብላ ማንም ወልጋታ ከሚበላ ማንም እኔ ሮናልዶ ካልበላ አንተ ብላ እናቴ ከልቤ ወላሂ ላዚም ኧረ ሜሲ ያርግልሽ ቀርሻል ፓሎን የሆነ ሜሲ ፈርስት ሃፍም እኮ እንደዚህ ነው እንደዚህ ያልኩት ሜሲ ምርጥ ሆኖ በሱ ምክንያት ካለፋችሁ ለፉ ማንዬ እነዚህ ማይረቡ ተጫዋቾች ዛሬ ደንዝዘው ነበር ደንዝዘው አነቃቃቸው ምን እንዳረገ ልንገር ይሄ ሰውዬ ማን የዘንድሮ ዓለም ዋንጫ ይገባዋል ነው ማለት በቃ ይገባዋል ተረዳኛል 22 እኮ ሲጀምር አይበላም አርጀንቲና ዘረኛ ቡድን ምናምን እየጀመርኩኝና የሜሲ ብቃት ነው ያሳመነኝ አሁንም በሜሲ 100% ማን መጀመሪያ አሲስት አደረገ ለሮሜሮ ከዛ ራሱ አገባላቸው ከዛ ማንነታቸውን አስታወሱ ነው ማለት ወይኔ ግብጽ በ10 ደቂቃ የሁለት ጎል ካምባክ ከሴኔጋል የባሰ ነኛው ደግሞ ከሴኔጋልም የባሰ ማለት ለምን ሜሲ በ39 አመቱ ፈርስት ሃፍ አልገባውም ነበር አረብኛ ምናምን ስተወሩ ባለፈውም ሳውዲ አረቢያ ግራ አጋብቶት ነበር ሰከንድ ሃፍ ሃይድሬሽን ብሬክ ላይ የፈጠነ ማን አይፎን አውጣና ዱዋሊንጎን ዳውንሎድ ሲምፕል አረቢክ አክቲቬት አናገራቸው በአረብኛ ነው ብለ ወይኔ ጉዴ እኔ እናቴን ማን ይሄን ተጫዋች አለማድነቅ በጣም ከባድ ነው ማን እነዚህ ተጫዋቾች እኮ ማን ነው ፕሪሚየር ሊግ ምናምን የሚጫወቱ ተጫዋቾች እኮ እነሱ ማድረግ ማይችሉት ነገር እኮ ነው ያደርገው ተኝተው ነበር 2-0 አረብ 3-0 ይሸነፉ ነበር ገባር ከዛ እሱ እኔ እጅ አልሰጥም ብሎ የሆነ ፍንጭ ብቻ ሲያሳያቸው እነሱም ተነቃቁ ነው ምን 78 84 91 3-2 ወይኔ ግብጽ ነገርኩሽ እኮ መጀመሪያም ክሬዲቱ ለኢትዮጵያ ውሃ ስለሰጠችኝ ኢትዮጵያ ምናምን ነገር በይ አልኩሽ ሃይድሬሽን ብሬክ ላይ ምንም መግለጫ አልሰማውም ከሲሲ ስለዛ ጣልኩሽማ ወደ ቤት በቃ ምንም ማድረግ አይቻልም አንቺ አርክሚው ሰውዬ ማን ነው ያለ እግር ኳስ ማታይ ከሆነ እኔ ምንም ልረዳህ አልችልም ዛሬ በተመሳሳይ ሰዓት ሲፈጠሩ የነበሩ ነገሮችን እኔ እንዴት እንደማስረዳህ አላቅም ዛሬ ግብጽ ብታልፍ ኖሮ ለመጀመሪያ ጊዜ ሁለት የአፍሪካ ቡድኖች 8 ውስጥ ይገቡ ነበር ዛሬ ግብጽ ብታልፍ ኖሮ ታሪክ ይሆን ነበር 2-0 ሲመሩ የነበሩት ግብጾች በኢየሱስ ስም ሜሲ እኔ መድኃኒዓለምን ይወላችሁ ሲጀመር ይሄ ቪዲዮ ለዱዝ ደጋፊዎች አይደለም ግን በቃ I love this game ብሏል ኢብራ መድኃኒዓለምን ይሁን ቫሞስ አርጀንቲና ቫሞስ ሊዮኔል ሜሲ በስመ አብ የስንቱ ማክስ ተላጠ ፈርስት ሃፍ ሰውዬ ባለጌ ነው ፈርስት ሃፍ ፔናልቲ ሳተ እድል ሰጠህ እንድትለፈልፍ ቲክቶክ ላይ መተ ቪዲዮ ፖስት እንድታረግ እድል ሰጠህና ከዛ ሰከንድ ሃፍ አዋረደ በዚህ ጨዋታ አንድ ጎልና አንድ አሲስት ማድረግ ችሏል ከወጣቶቹ ኪሊያን ምባፔና ኤርሊንግ ሃላንድ አሁን በልጦ የዚህ ዓለም ዋንጫ ቶፕ ስኮረር ሆኗል በ8 ጎሎች በዓለም ዋንጫ ታሪክ ብዙ ጎሎችን ያስቆጠረው ሊዮኔል ሜሲ ነው በ9 ተከታታይ የዓለም ዋንጫ ጨዋታዎች ላይ በተከታታይ 9ኙም ጨዋታ ላይ ጎል ያስቆጠረ ብቸኛው ተጫዋች ያ ብቻ አይደለም ባለፈው አሲስቱ ተሰርዛበት ነበር እንግዲህ ተጨርፏል ተብሎ ኦን ጎል ነው ተብሎ ተሰርዞበት ነበር ዛሬ አሲስት ማድረግ ችሏል ከዲየጎ ማራዶና እንግዲህ በአንድ በመምለጥ በዓለም ዋንጫ ታሪክ ብዙ አሲስት ያደረገው ተጫዋች ሆኗል ማለት ነው በዓለም ዋንጫ ታሪክ ብዙ አሲስት ሜሲ በዓለም ዋንጫ ታሪክ ብዙ ጎል ሜሲ በዓለም ዋንጫ ታሪክ ብዙ ማን ኦፍ ዘ ማች ያለው ሜሲ በዓለም ዋንጫ ታሪክ ብዙ ፕሌየር ኦፍ ዘ ቶርናመንት ወይም የዓለም ዋንጫው ምርጥ ተጫዋች ተብሎ የተመረጠ ሜሲ እንደው ለወዳጅም ለጠላትም ቢደግመው አሪፍ ነበር አሁን አርጀንቲና የትም እንደማደርስ እኮ ግልጽ ግን እንኳን ዛሬ አልወደቀችም ከኢንግላንድ አታልፍም በእርግጠኝነት አርጀንቲና ሚረባ ቲም አይደለም ግን እንኳን ዛሬ አልወደቀችም እንኳን ሜሲ ጎል አገባ አበቃ ከ2-0 3-2 በክርስቶስ ምን አይነት ብልግና ነው የስንቱ ማክስ ተላጠቁ ፈርስት ሃፍ ስንቱ ለፈለፈ ለማንኛውም ማንሽም እንድታስመስኝ አልፈልግም ማንም ሰው ሜሲ እንዲወድቅ እኔ መጣ አይኔ ሜሲ እንዲያልፍ ነው ፈልገው እኔ አልቋጠርበትም አቢዩኤል እስከዚህ ድረስ ካየው ይሄን ቪዲዮ ማለት ነው አትፈልግም ሜሲ እንዲያሸንፍ አንሳከስ ወይኔ የተናገርኩት መጀመሪያም ተናግሬያለሁ ወይኔ ሜሲ ልቋጥርብህ በእናትህ ፔናልቲ ሲስት እንደሚከሳቸው ግልጽ ነው ፈርስት ሃፍ ተናግሬያለሁ እናቴ ተሙት ወይኔ ዲ አንተ ፖዚሽን ቀየረ አንተ 2-0 እየመራችሁ ግብጽ ፖዚሽን ቀየረ ሜሲ ራይት ዊንግ ሄደ ነገሮች ተቀየሩ ይዛ ሰዓት እናቴ ተሙት እግዚአብሔርን
አሲስት አረጋግ ከዛ ራሱ አገባው አንተ ማሪ 8 ጎል ከነንተና ኢቨን ሶስተኛውን ጎል ለላውታሮ ቀጥታ ምልክት ሃንድ በእጁ ነው ምልክት ሰጥቶታል አይቶታል ላውታሮ ያረጋታል አንተ ይዞ ከየት እንደመጣ ለወሰው ወይኔ ቅውስ ነው ያረጉኝ አንተና እኔ ይሄ ቲም አንተ ሜሲ ግን ማለት ነው መዳን መጀመሪያ ምርጥ አልነበረም ቡድኑ ምርጥ አልነበረም እሱ ምርጥ ካልሆነ ከዛ ሜሲ አሪፍ መሆን ሲጀምር አንተ እንዴት እየገባ እንደነበረ አይታችሁታል የሰዓቱ ኢቨን ራሱ ያቱት ፔናልቲ ሰሰት አውቄው ነበር እንደዚህ ነገር እንደሚፈጠር ልቋጥርብህ ግን አልቻልኩም ምንድነው ያየነው 2-0 መርተው እኮ አልፈዋል እኮ እየጨፈሩ ሁለተኛ ማሊያውን አውልቆ ጨፍሮ በቃ አልቋል እኮ ያለቀ ነገር ነው እኔ 7 ደቂቃ ላይ መጥቼ ቪዲዮ ሁላ ልሰራ ነበር እግዚአብሔር ሪከርድ ላደርግ ምንም ግን ውስጥ የተረጋጋ ስንት ታሪክ አይተይል እንደ እግር ኳስ ገና በ7 ደቂቃ መተል ልሰራ ነው አለኝ ጀስት አንድ ጎል ሲያገቡ ገና እንደሆነ ታወቀኝ ግን 70 ምናምን ላይ ሲያገቡ ጭራሻቻ አረቶሽ አራቻው አይግረም ጭራሽ 3-2 ይሄን ሰውዬ የመናገር እድሉን እኮ አይሰጥህም ወይ ደግሞ አውቆ ፔናልቲ ይስትና ያንጫጫ ምናምንና ጎልና አሲስት ይዞ ይወጣል ማለት ነው አይሊ ሆነ ምን አይነት እግር ኳስ ነው የተመለከተው እዚህ ጋር ተደስተው ለነዚህ በጣም ነው ማዝነው ማርያምን በጣም ጨፋፍሮ 2-0 መርቶ እኮ አውልቆ ጨፍሯል ማርቲኔዝ ምን አይነት ክሮስ አድርጎ ነው ኤንዞ ፈርናንዴዝ ቀለል አድርጎ የገጨው ድጋሚ ሄዶ ቢበላው አርጀንቲና እግዚአብሔርን በጣም ነው ደስ ቢለኝ ይገባቸዋል ነው ማለት ኧረ ሜሲ በተለይ ፍራንስ ከአርጀንቲና ብናይና ድጋሚ መልሰው ይሰጣቸው ደስ ይለኛል እኔ ፍራንስ አይመቸኝም አርጀንቲና እና ሜሲ ማለት ነው ዘንድሮ አክተር ሙድ እያራመዱብን ነው ገብቷላ አክተር በቃ ቀድሞ አይደበደብም አይነት ሙድ እያመጡ ነው ቀድሞ ይደበደቡልና ከዛ በኋላ ነው ተነስተው መደብደብ የሚጀምሩት ምን አይነት ሙድ እያራመዱ ነው ማን እኔ እኮ አይነት አፍሪካዊ ሀገር ሆና 3-0 እንኳን ጫውታውን በተመራው ለታሸነፈ አትችልም በፍጹም እርግጠኛ ሆኜ የምነግራችሁ ነገር እዚች ጋር ነው ጫውታው ጭንቅላት ነው ማንዬ በቃ በዚህ ላይ ደግሞ እንደ አርጀንቲና ያለ ሻምፒዮን ሆነ ሊዮኔል ሜሲን የሚያክል ተጫዋች በውስጡ ያዘ ቡድን መቼም ልትሰብሩ አትችልም እኔ እንጃ 3 ጎል አግብተበት ራሱ ስብር ልታረጉ አትችልም በቃ በሳይኮሎጂው ረገድ ይበልጣል ነው ማለት በቃ ደግሞ አፍሪካዊ ሀገር ነው አውሮፓ ሀገር ቢሆኑ እኮ ተስፋ አላረገችል ነበር ግን አፍሪካዊ ምንም ማባካታ መጣም ነው ማለት ለማንኛውም ይህ አርጀንቲና እጅግ አስገራሚ አስደናቂ ነው ጀምአው እንደዚህ አይነት ከምባክ የኬፕ ቨርዲ ጮት ያለፈበት መንገድ ታስታውሳላችሁ አሁንም በግብጽ ላይ ደግሞታል ማንዬ ለምንድነው ይሄ ቡድን ዋንጫ ይበላል ብለን በኮንፊደንስ ማናወራ ለምንድነው ለነ ፈረንሳይ ለነ ስፔን ቅድሚያ የምንሰጠው ከነሱ በተሻለ ሁኔታ ራሱን ፕሩፍ እያደረገ ያለ ቡድን ነው ማን ተሽላላችሁ ምንም አይወጣላችሁ ማን በዚህ ላይ በሜሲ እየተመራ አንተ ምን አይነት ጎል ያገባው ምንድነው ያገባው ጎል ማን ፔናልቲ ሰጠው ጎት ስትደግፍ ሞተ ተተነፍሳለህ ነው ምልህ ሞተ ያለቀ መስሎ ነበር አላለቀ ጀመረ እንጂ አላለቀም ነው ምልህ አላለቀ አየህ ንጉስ ሜዳ ውስጥ ካለ 1 ደቂቃ በቂ ነው ሪያክት ለማድረግ ግብጽ አላመኑም እስካሁን አላመኑም እዛ ኤርፕሌን የዩኤስ ኤርፕሌን ውስጥ እየተማመናችሁ ይዱ ወድቀን ነው አልወደቅንም ምን ሆነን ነው እየተመለስን ያለ ነው ምናምን እያላችሁ ማለት እኛም አላመንም ማለት ነው ምን አይነት ከምባክ ነው ንጉስ ካለ ሞተ ተተነፍሳለህ ነው ገባና አውጣው አሊቲ ሳተ ብለው ሲደሰቱ በአሲስትና በጎል ተመለሰ ሳቱ ብለና ድገሞ ለዛ ለከንቱ ቋጠርሽ ሚስ ፔናልቲ ነው ንጉስ ይሄ ነው ጎት ለምንድነው ጭንቅላታችሁ የማይቀበለው እሱ ሜዳ ላይ እስካለ ድረስ ኳስ ይደበላልቃል እሱ ሜዳ ላይ እስካለ ድረስ እግር ኳስ ታብዳለች እሱ ሜዳ ላይ እስካለ ድረስ እግር ኳስ እቺ ናት መቼም አትቀየርም ቋጥረክ ልታስቀረው የምትችለው ሌላውን ነው እንጂ ንጉሱን አይደለም ይሄ ነው ሜሲ ከጭንቅላት በላይ ከሰው በላይ ምን ቃል የማይገልጸው ንጉስና ንጉስ ብቻ ነው ፔናልቲ አይፈልግም በቃ መብቱ እኮ ነው ፔናልቲ አይፈልግም እንዴ ለምንድን ነው የሚያስመጡት ሲጀምር ለመቀኛ ለሸረኛ ለቡዳ ለጠንቋይ ለቋጣሪ ለወረኛ የማይመች ቲምና ሰው ፔናልቲ ስቶ አርጀንቲና ተባረረች ለማለት ባኮበኮበበት ሰዓት በ10 ምናምን ደቂቃ 3 ጎል ሰጠትና ማሸነፉ አይደለም ደስ ያለኝ የዳኝነት ጥያቄ የሚነሳበት ጨዋታ በመሆኑ ብዙ አልቃሻ መጥቶ ፊፋ ግዞት ነው ፊፋ ያግዘዋል ፊፋ ብሎ
ሲያለቅስ ደስ ይለኛል አለ የግብፁ አሰልጣኝ። ምን ለማለት ፈልጎ እንደሆነ እኔ አላቅም። እናንተ ኮሜንት ላይ ደቅ አድርጉልኝ። ያበደ ጨዋታን የተመለከትነው ግብፅ የሚገርም ካውንተር ነው ስታስመለክተን የነበረው። እንደ አፍሪካ ሀገር የእውነት የሚያኮራ አይነት ፐርፎርማንስ ከተመለከትን በኋላ ደግሞ መልሳችሁ እንደ አፍሪካ ሀገር ደግሞ የሚያሳፍር አይነት ካምባክ ተመለከትንባችሁ ማለት። ቆንጂዬ የሚገራርም ካውንተር ነበር የተመለከተው። የመጀመሪያው በማርቲኒዝ ፋውል ተሰርቶበታል ተብሎ የተሻረው ጎል እኔ ማለት ግራ ጋብቶኝ ነበር እውነት ለመናገር። ተረግጧል ምናምን ግን ፋውል ነው ኢንቴንሽኑ ምናምን መታየት ነበረበት። ጎል ለመሻር የሚያስኬድ አይነት ፋውል ነው ምናምን የሚለውንም አሁንም ለእናንተ ጥያቄ የፈለግከውን ሀሳብ መስጠት የማይቻልበት መድረክ ስለሆነ ማለት ነው። ከዛ ውጭ ግን ሊዮኔል አንድሬስ ሜሲ ፔናልቲ ብስትም ጎል አስቆጥሬ ቡድኔን ሀገሬን ከማሸነፍ እንድታሸንፍ ከማድረግ ወደ ኋላ ልል በሚመስል መልኩ ዛሬም ቆንጂዬ ጎል በወሳኝ ሰዓት አስቆጥሮ 2-1 እንዲሆን ካደረገ በኋላ ቡድኑን የሚገርም ሶስተኛ ጎል አንዱን ሲያገቡት ገና እርግጠኛ ነበርኩ ሌላ 2-3 ጎል እየደራረቡ እንደሚያስከትሉላቸው ማለት ነው። ለማንኛውም ግብጽ የምትባለው ሀገር ልክ እንደ ሴኔጋል ቆንጂዬ ካምባክ 2-0 3-2 ተሸንፋ አርጀንቲና ትናንትና በፊት ኔይማር ትናንት ደግሞ ሮናልዶን ሸኝተን ዛሬ ሜሲን ሸኘ ነው ብለን ባሰብንበት ሰዓት አይኑ እኔ ዛሬ አልሸኝም ብሎ ጠቅ አድርገው አሸንፈው ወጥቷል ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ወንድሜ እህቴ በዚህ ሰውዬ ከመቋጠር የምሬን ነው። አረብ ሀገር በግርህ ባህርን አዞን ተሻግረህ ቤተሰቦችንም ሀገርን ብትጠቅም ይቻላል። የምሬን ነው። ጭራሽ ባለጌ የሆነ ሰው ነው። ባለጌ ስድ ያሳደገው ባለጌ ሰው ነው። በእውነት የምሬን ነው። አይሆንም ጋይስ አይሆንም። በቃ ባለጌ ሰው ነው። በጣም ነው የሚችለው። እግዚአብሔር ምስክር ነው። የምሬን ነው። በጣም ባለጌ ሰው ነው። 39 ዓመቱ ነው። ባለጌ በጣም ባለጌ ወርጋጥ ሰው ነው። በእውነት የምሬን ነው። ጭራሽ አይሆንም። ጠንቅረህ ሰርተህ ራስን ብትለውጥ ይሻላል። የምሬን ነው። ሜሲ አይችልም የምትል ሰው ደግሞ አይን ሰጥቶህ አይን የከለከለ ሰው ነህ። በእውነት የምሬን ነው። ይችላል በጣም። እኔ ዛሬ የትላንቱ ጨዋታ እኮ በመድኃኒዓለም የዛሬው ጨዋታ ነው እኔ ቅጥል ያደረገኝ። እንደ አፍሪካ ግን የገማ ሀገር አለ። እግዚአብሔርን የምሬን ነው። እንኳን አበሻውኛል ነው እንኳን አለመሳተፋችን ጥሩ ነው። በስማ ምን አይነት ጨዋታ ነው ያየነው? ምንድነው ኢጂፕቶች 2-0 እየመሩ ማን ሊያልቅ ሲል ጨዋታው ፊሽካ ሊነፋ ሲል አርጀንቲና አፈር ልሶ አልተነሳም። አውት ኦፍ ኖዌር ምን አይነት በረኛ ነው ያላቸው። ፔናልቲ መለሰላቸው። ጨዋታ ላይ ስንት ዜቭ እያደረገ ነበር። ቀድሞ ነበር ኢጂፕቶች የሚገባባቸው ማለት። በረኛው ክሬዲት ማግኘት አለበት። ቮሲኒያ ብቻ ይሄ ራሱ በጣም የሳተ በረኛ አተ ምን አይነት ጨዋታ ነው እያሳዩን ያሉት የአፍሪካ ቲሞች። በጣም አፕሪሺየት መደረግ አለባቸው ግብጾች። ኦፍ ኮርስ አግብቶ ተሽሮባቸዋል ማለት ነው። እሱ ኳስ ያከራክራል፣ ግን ኦፍ ኮርስ ፋውል ነበር ማለት ነው። ረጅም ርቀት ቢሄድም ኳሱ ፋውል ነበር ማለት ነው። ምን አይነት ጨዋታ ነው ግን እያየን ያለ ነው። አርጀንቲናዎች በጣም እንዲህ ተንጠልጥለው ነው እያለፉ ያሉት ማለት ነው። ገብቷቸዋል። ትልልቅ ቲም የሚያገኛቸው ከሆነ መውደቃቸው አይቀርም አሁን ባለው አጨዋወት። ምክንያቱም ዲፌንሲቭሊ ኦርጋናይዝድ አድርጉን ከነጭራሹ ሜሲ የሚያምር ጎል ነው ያገባው ማለት ነው። አርጀንቲናዎች ተንጠላጥለውም ቢሆን አልፈዋል ማለት ነው። ዋናው ማለፍ ነው። ገብቷል። ጥሎ ማለፍ ነው። ይሄ ነጥብ ጌም አይደለም፣ ማለፍ ነው ዋናው የሚፈልገው። ኢጂፕቶች ግን ክሬዲት መውሰድ አለባቸው። በጣም የሚያምር ጨዋታ ሳላ የመጨረሻ ዓለም ዋንጫው በዚህ መልኩ ተጠናቋል ማለት ነው። ፕራውድ መሆን አለብህ። ገብቷላ። ምገርም ግብጻዊ ናንተ በጣም ኢጂፕሽያን ኪንግ ነው የሁል ጊዜው ማለት ነው። አርጀንቲና እድል ይሁን ፌቨር አናቅም። ዛሬም 3-2 ታሸንፋለች። በጨዋታው ላይ ፔናልቲ አግኝታለች። ግብጽ ግብ አስገብተው ተሽሮባቸዋል። የተሻረባቸው በዚህ ምክንያት ነው። ይሄ ነው ፋውል ተብሎ የተሻረው። ግልጽ ነው። እግሩን ረግጦታል፣ ያሽራል። ግን አርጀንቲና በዚህ በወርልድ ካፕ 4ኛ ነው 3ኛ ፔናልቲን ያገኘችው ዛሬ በ5 ነው በ6 ጨዋታ ማለት ነው። የሚሰጡት ፔናልቲዎች ትክክለኛ ፋውል ሊሆኑ ይችላሉ። ነገር ግን ቫር የሚሰራው ቫር በትክክል ቁጭ ብሎ የሚያየው አርጀንቲና ጋር ሲሆን ብቻ ነው ይመስለኛል። ምክንያቱም ግብጽ 3ኛ ግብ ያስገባች አርጀንቲና 3ኛ ግብ ያስገባችበት ሰዓት ላይ ቫር ቢታየ ኑሮ ግብጾች ላይ የተሰራው ፋውል ግልጽ ፔናልቲ የሚያሰጥ ነበር ለግብጽ። በዚህም በቦሌም ብላ አርጀንቲና አልፋለች ወደ ቀጣይ ዙር። ይመቻችሁ ጀማው።